ሰላም ከሌለ ህይወት የለም ሰላም ባለበት ቦታ ነው ህይወትም ሊለመልም የሚችለው መሃል መንገድ እንፈልግ እስቲ ሁላችንንም ሊያስተባብረንና ሊያሰራን የሚችል መሃል መንገድ ፈልገን ሰላም እናውርድ ነው ኮሚሽኑ ካለው ሁኔታ አንፃር ያልቸኮለ ደግሞ ያልዘገየ ግን በልክ የሆነ ፍጥነት ሊኖረው ይገባል ነፃ ሆኖ ሰው ከአስተያየት ከሰጠ እውነት እኔ ከመጀመሪያው ጀምሮ የተሻሻሉ ያሉትን ነገሮች ሲመለከት በጣም ኢምፕረስ ያደረገኝ ተቋሙ የምክክር ኮሚሽኑ ራሱ ምን ያክል ነፃ ነው ብዬ ወደ መጠየቅ እመጣለሁ ታጥቀው በግጭት ላይ ያሉ አካላት ምናልባት አንድም ይደራደራሉ ይወያያሉ ምክክር ውስጥ ይገባሉ ተብሎ የሚታሰበው በህዝባዊ ምክክር ውስጥ ይመስለኛል እነዚህ ሰዎች በህዝባዊ ምክክር ውስጥ ገብተው ዓላማቸውን ሊያሳኩ ይችላሉ በየዘመኑ በርካታ ችግሮችንና ውጣ ውረዶችን በታሪካችን አሳልፈናል ኢትዮጵያ ልትፈርስ ነው ፈርሳለች ልትጠፋ ነው ሲባል በዜጎቿ መስዋዕትነት አሁንም ድረሳለች ትኖራለች ሆኖም በየዘመኑ ለችግሮቻችን መፍትሄ ይሆናሉ የተባሉ እርምጃዎች ሁሉ ልዩነትን እየወለዱ ከትውልድ ወደ ትውልድ ሊቋረጥ ያልቻለ ግጭትን ጦርነትን ስደትን መፈናቀልን ያስከተሉ ቀጥለዋል በታሪካችን ልዩነቶችን ግጭቶችንና ችግሮችን የመፍታት ባህል ታሪክና የቆየ ልማድ ያለው ህዝብ ያለን ቢሆንም ልዩነቶችና ግጭቶች እየሰፉ እርስ በርስ አለመተማመን እየበረታ በጥርጣሬ መታየት እየጎለበተ ህልውናችንን ወደ መፈታተን ደርሷል በጉልበትና በኃይል ችግሮችን ለመፍታት ተሞክሯል አላዋጣም መብትን በመንፈግና በማፈን ለማስቀረት ተሞክሯል ይህም አልተሳካም ከፖለቲካም ቀውስና ከጦርነት ውጪ በዚህ ሁሉ ዘመን ያተረፍነው ሰላምም ሆነ አንድነት የለም ልዩነቶች ሲፈጠሩ ወደ ሐሳብና ንግግር ሳይሆን አንዱን በኃይል የማንበርከክና የማፈን ፍላጎትና አዝማሚያ ነው የቀጠለው ይህ ደግሞ ለኢትዮጵያ አዋጭ አይደለም ውድመትና ኪሳራ ነበር ያስከተለው ገጽታችን ነበር ያሳነሰው ኢትዮጵያም በዚህ ምክንያት ያላየችው ያልሞከረችው መንገድ አልነበረም የቀረው አንድ መንገድ ብቻ ነው እሱም ያልሞከርነው ምክክር ነው ስለሆነም ሁሉን ያካተተና ያሳተፈ ምክክር ለኢትዮጵያ አሁን አማራጭ የሌለው የመፍትሄ መንገድ ነው የቀረበ ሲሆን በህዝብና በመንግስት መካከል ያለውን ግንኙነት ለማሻሻል በተመሳሳይ ህዝብ ለህዝብ ያለውን ግንኙነት ለማጠናከር መተማመን የሰፈነበት የፖለቲካ ስርዓት እንዲኖር ማድረግና የወደፊቷን ኢትዮጵያ በተሻለ መሰረት ላይ መገንባት የግድ ነው በዚህ መሰረት ለዘመናት የቆዩ ውስጣዊ ችግሮቻችንን ለመፍታትና ሀገራዊ መግባባትን ለመፍጠር ቅቡልነት ያለው ሀገረ መንግስት ለመገንባት እነሆ ምክክር እጅግ አስፈላጊ መሆኑን የኢትዮጵያ ብሔራዊ ምክክር ኮሚሽን ገልጿል በመሆኑም እንደ አውሮፓውያኖች አቆጣጠር በመጪው ኦክቶበር 11 2025 በዕለተ ቅዳሜ ለንደን ላይ ኢትዮጵያውያንና ትውልደ ኢትዮጵያን ስለ ሀገራቸው እንዲመክሩ የመፍትሄ አካል እንዲሆኑ በኮሚሽኑ ጥሪ ቀርቧል ኑ እንምከር ለሀገራችን የበጃታል የምንለውን ሐሳባችንን እናቀርብ ያልተሞከረውን ሞክረን ለመጪው ትውልድ የተሻለች አንድነትና ሰላም የጠበቀውን ኢትዮጵያን እናስረክብ ዜጎች በነጻነት ወጥተው የሚገቡባት ከስፍራ ስፍራ ተንቀሳቅሰው መስራት የሚችሉባትን ዜጎች ሀብት አፍርተው በሀብታቸው በሰላም የሚኖሩባትን ኢትዮጵያ ለመፍጠር ያለንን ብቸኛ መንገድ ምክክር መድረክ ላይ ተገኝተን ጥያቄና አጀንዳዎቻችንን እናቀርብ እኛን ወክለው በምክክር መድረኩ የሚሳተፉትን እንምረጥ ኑ እንመካከር በመጪው ኦክቶበር 11 2025 ቀኑን ሙሉ ለሚካሄደው የምክክር መድረክ ላይ እንድንገኝ ቦታውንና ሰዓቱን በተመለከተ የሚመለከታቸውን ለማነጋገር እየሞከርን ነው ትክክለኛውን ቦታና ሰዓቱን እንደገለጹልን በተከታታይ የምናቀርብ መሆኑን ከወዲሁ እንገልጽላችኋለን ለዚህ እኔ ብዙ ጠብቃለሁ እውነቴን ነው ከዚህ የምክክር መድረክ ብዙ ነው የምጠብቀው ባለ ንብረት ሊሰራ አልቻለም ገበሬ አርሶ ሊኖር አልቻለም ተማሪ በስነ ስርዓት ሊማር አልቻለም እና የሀገሪቷ የወደፊት ሁኔታ ምንድነው እንደዚህ ከቀጠለ መጀመሪያ ያው እኛን እንደ ትውልደ ኢትዮጵያውያን ፈልጋችሁ ስለመጣችሁ ትልቅ ክብር አለን ፕሮፌሰሮቻችን የድሮ አለቆቻችን ለሀገር ብዙ ለታ ያደረጋችሁ እኔ ብርሃኔ ቤካ ገለቶ ባላለው የፕራይም ሚዲያ ፕራይም ሎግ የዲያስፖራ አዘጋጅ ነኝ ጥያቄ የተላከልኝ ነው የግል አይደለም እንደዛ እንድታወቅልኝ ይፈልጋለሁ ለተቃዋሚዎች ጥሪ አቅርብ ያለው አብሮ እንደታገለ ሰው አብሮም ዲያስፖራ ውስጥ አብሮ እንደሚኖር ሰው
ለምንድነው መታችሁ ሐሳባችሁን በሚዲያ የምትናገሩትን እዚህ ማትናገሩት ብያለሁ። የማንናገረው አንደኛ ጠቅላይ ሚኒስትሩ የሽግግር መንግስት ወይም ከስልጣን እንዲወርዱ ጥያቄ የሰፊ ህዝብ ከሆነ አንቀበልም ብሎ ቀይ መስመር አስምሯል። ለምንድነው እኛ የምንፈልገው የጠቅላይ ሚኒስትሩ መነሳት ነው። ወይም የሽግግር ኮሚቴ ውስጥም አልገባንም። በተለይ የፖለቲካ ተቃዋሚዎች መብታችን የተገደበ ስለሆነ ለምንድነው መተን ጊዜያችንን የምናቃጥለው? አንድ ሰላም የታጣው በሰፊው ህዝብ ሳይሆን በጥቂት ፖለቲከኞች ነው። ፖለቲከኞች ውስጣችሁ ሳይኖሩ እናንተስ ምን ያህል ሀገራዊ መብት ማምጣት ትችላላችሁ የሚለው። የመጨረሻው ደግሞ እኛ በኬዛችን የፖለቲካ ጥያቄያችን ኢትዮጵያ ውስጥ መመለስ አይችልም የምንል ወገኖችን አጀንዳ እንዴት ታስተናግዳላችሁ የሚለው። አመሰግናለሁ። ስለዚህ ወደ እናንተም በምንመጣበት ጊዜ እስከዛሬ ግልጽ ያልሆኑላችሁ ሊብራሩላችሁ የምትፈልጓቸው እና የኛ ስራ ከየት እንደደረሰ ወደፊትም የት ሊደርስ እንደሚገባ አስፈላጊውን መልስ የምታገኙበት ስለሆነ ማንኛውንም ጥያቄ ለመመለስ ኮሚሽኑ ዝግጁ መሆኑን እናንተም በቀናነት እንግዲህ ዲሞክራሲ ማለት ከመሳሪያ ውጪ በሐሳብ መመላለስ ማለት ነው። በሐሳብ ተነጋግሮ መግባባት ላይ መድረስ ማለት ነው። መግባባት ላይ እንኳን መድረስ ባይቻል ከና ለመግባባት ተግባብቶ መለያየት ማለት ነው። ስለዚህ እነኚህ ወሳኝ ነገሮች ስለሆኑ የትም ቦታ እንምጣ ወገኖቻችን ናችሁ። እኛ ምንም ውስጣችንን ስለምናውቀው ዝግጁ ነን እናንተን ፊት ለፊት ቀርበን ለማስተናገድና ስለዚህ ለእናንተም ለዝግጁነታችሁ በሚገባ ዝግጅታችሁን ጨርሳችሁ በዚህ ባጭር ጊዜ እንድትጠብቁን በድጋሚ በትህትና ጥያቄ ነው። ዩናይትድ ኪንግደም ለንደን ላይ ከዚያ ቀጥሎ ደግሞ በስዊድን ስቶክሆልም ላይ ተመሳሳይ ስራዎች ይሰራሉ። ኢትዮጵያውያን መሳተፍ አለባቸው፣ መገለል የለባቸው። በሀገራቸው ጉዳይ ያገባቸዋል፣ ይመለከታቸዋል። እነሱን ያገለለ ሂደት ተገቢ አይደለም። ይሄንን በእውነት ትልቅ ስፍራ ሊሰጠው ይገባል። ይሄ ራሱ ያስተሳሰብ ኢንክሉድድ መሆን አለባቸው። ከዚህ መገለል የለባቸው መባሉ ራሱ ባይተሰጥ እንደዚህ አይነት አቋም መወሰዱ ቀላል ትርጉም ያለው ነገር አይደለምና በእውነት እዛም ሲሄዱ ጥሩ አቀባበል ሊደረግላቸው ይገባል። የሄዱት ለሁለት ጉዳይ ነው። አንድ እዛ ያሉት ኢትዮጵያውያን በአገራቸው ጉዳይ ስለሚመለከታቸው አጀንዳ እንዲሰጡ ነው። ለዚህች ሀገር መጻኢ ዕድል ወሳኝ ናቸው የሚባሉ አጀንዳዎችን እንዲያዋጡ ነው።